ዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን ይጀምራል። ለመምህራን የሚቀርበው ጥቅማ ጥቅም እና ደሞዝ በቂ አለመሆን ለመምህራን እጥረት ምክንያት እንደሆነ የትምህርት ሚኒስቴሩ ብርሃኑ ነጋ ፕሮፌሰር ለምክር ቤት አባላት ተናግረዋል። ይህም አዲስ መምህራንን በበቂ ሁኔታ ለማፍራት አስቸጋሪ እንዳደረገው ገልጸዋል። የመጀመሪያ ዲግሪ ያላቸው ግለሰቦች የአንድ ዓመት የማስተማር ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ሚኒስቴሩ ጠቁመዋል። በዚህም የመምህራንን ቁጥር ለማሳደግ ይቻላል ብለዋል። የዩኒቨርሲቲ ተማሪዎች ለአንድ ዓመት የማስተማር አገልግሎት ሲሰጡ የበለጠ የመምህርነት ሙያ ፍቅር ሊያጎለብቱ እንደሚችሉም ገልጸዋል። ባለፈው ዓመት ከቅድመ መዋዕለ ሕፃናት እስከ 12ኛ ክፍል በአገሪቱ አጠቃላይ የመምህራን ቁጥር 625,000 የነበረ ሲሆን በዚህም ዓመት ቁጥሩን ወደ 700,000 ለማሳደግ እየተሰራ መሆኑን ገልጸዋል። ተማሪዎች እድሜያችሁን በትምህርት እንዲጨርሱ ሲል ትምህርት ሚኒስቴር ዘግቧል።